አግሬሲቭሊ ፒውር የጸረ ሽምቅ ኦፕሬሽን ጀምረናል። አሁን ለዛ ደጋፊ መሆን አለባቸው። በሶስተኛ ደረጃ የዞኑ የወረዳ የቀበሌ የጸጥታ ኃይል አለ በመዋቅር የተፈቀደ ያንን መልምሉ ይሰልጥን ደግፉ አካባቢውን ይጠብቅ። ሌተናል ጀነራል መሐመድ ተሰማ ሰራዊታቸው ወደ ጸረ ሽምቅ ውጊያ መሸጋገሩን በይፋ ተናገሩ። ይህ ንግግር እንዲሁ በዘፈቀደ የተወረወረ ቃል አይደለም። ይህ ንግግር ላለፉት 2 ዓመታት በአማራ ክልል ሲደረግ የነበረውን የህግ ማስከበር ኦፕሬሽን ጽንፈኛውን ኃይል የመደምሰስ ትርክት ፉርሽ መሆኑን ራሱ ጀነራሉ በገዛ አንደበታቸው ያረጋገጡት የታሪክ አጋጣሚ ነው። ጸረ ሽምቅ ውጊያ ጀመርን ማለት ምን ማለት ነው? በወታደራዊ ሳይንስ ቋንቋ ሲተነተን መንግስት ምን እየተናገረ ነው? ታንኳ አልሰራም፣ ድሮኑ አልሰራም፣ መደበኛ ውጊያ ከሸፈ ማለት ነውን? ወይስ ሌላ የጭካኔ በትራቸውን ሊያሳርፉ እቅድ ይዘዋል? እስኪ ይህንን ጉዳይ እንተንትነው። የዓለም አቀፍ ተሞክሮችን እየመዘዝን አሜሪካን በቪየትናም ያንበረከከውን፣ ስሪላንክ የደም መሬት ያደረገውን ይህንን የጸረ ሽምቅ ውጊያ ቀመር 4 ኪሎ ያሉት ሰዎች እንዴት ሊተገብሩ ታስበዋል? ውጤቱ ውስጥ ምን ይሆናል? አብረን እንጠይቅ። አብረን መልሱን እንፈልግ። ፖለቲካው ሲመረቅዝ ወታደራዊ መፍትሄ እንደማይኖረው በተደጋጋሚ ስንናገር ከርመናል። አሁን ጀነራል መሐመድ ያመጡት ወደዚያ እውነታ ነው። አንድ ሰራዊት ወደ ጸረ ሽምቅ ተሸጋገርኩ ሲል መጀመሪያ የምናየው ነገር ቢኖር ፊት ለፊት ገጥሞ የሚዋጋኝ ጠላት አጣው የሚለውን ሳይሆን ጠላቴ ህዝቡ ውስጥ ገብቶ ተደበቀብኝ፣ ህዝቡና ታጣቂው አንድ ሆኑብኝ የሚለውን መራራ እውነት ነው። እዚህ ላይ ነው ጨዋታው የሚቀየረው። ባለፉት 2 ዓመታት ምን ሲባል ነበር? ፋኖ ተዳክሟል፣ በሳምንት ውስጥ ያልቃል፣ 6 ኪሎ ተከበበ ሲባል አልነበረምን? ታዲያ ያ የደከመ ኃይል እንዴት ነው የመንግስት ሰራዊት ስትራቴጂክ እስከ ማስቀየር የሚያደርሰው? ጀነራሉ ጸረ ሽምቅ ያሉትን ቋንቋ ትርጉም ወደ ተግባር ስንገባ ነገሩ አስፈሪ ነው። ይህ ማለት ውያው ካሁን በኋላ በግንባር አይደለም። ውያው መንደር ውስጥ ነው። ውያው ከተማ ውስጥ ነው። ውያው በገበሬ ጓሮ ነው። መደበኛ ጦርነት መሬት መቆጣጠር ላይ ያተኩራል። ጸረ ሽምቅ ውያ ግን ህዝብን መቆጣጠር ላይ ያተኩራል። ጀነራሉ የነገሩን ይህንን እውነታ ነው። መሬቱን ተቆጣጠርን፣ ፋኖን ማጥፋት አቅቶናል፣ አሁን ወደ ህዝቡ ልንዞር ነው እያሉ ናቸው። ለዚሁ ትንታኔያችን ማስደገፊያ የሚሆነንን አንድ አሮጌ ቻይናዊ እናነሳለን። ማኦ ዘይዶንግ። ማኦ ስለ ሽምቅ ውጊያ ሲያስተምር እንዲህ ይላል። ታጣቂው አሳ ነው፣ ህዝቡ ደግሞ ውሃ ነው። አሳው በህይወት የሚኖረው ውሃ ውስጥ እስካለ ድረስ ብቻ ነው ይላል። አሁን በአማራ ክልል ያለውን እውነታ ምንድነው? ፋኖ አሳው በህዝቡ ወይም ውሃ ውስጥ እየዋኘ ነው። የመከላከያ ሰራዊት ላለፉት 2 ዓመታት አሳውን ለመያዝ ሞከረ፣ አልተሳካም፣ መረቡ ተቀደደ። አሁን ጀነራል መሐመድ ይዘውት የመጡት አዲስ ስልት አሳውን ለመያዝ ውሃውን ማድረግ የሚለውን ጨካኝ ወታደራዊ የሳይንስ መርህ ይሆን? የምንጠይቀው ጉዳያችን ነው። ውሃውን ማድረቅ ማለት ምን ማለት ነው? በቀላል ቋንቋ ህዝቡን ከታጣቂው መነጠል። ይህ እንዴት ይሆናል የተባለ እንደሆነ ወይ ህዝቡን በማንገላታት መንደሮችን በመቆጣጠር ስምሪቶችን በመቀየር የመረጃ መረብ በየቤቱ በመዘርጋት። ግን አንድ ጥያቄ አለ። 120 ሚሊዮን ህዝብ ባለበት ሀገር ህዝብን እንደ ውሃ ማድረግ ይቻላልን? ዓለም ላይ ይሄ የተሳካለት ቦታ አለን? እስኪ ታሪክን እንጠይቅ። ዓለምን በኒውክለርና በቴክኖሎጂ የምታንቀጠቅጠው አሜሪካ በቪየትናም ለምን ተዋረደች? ለምን ተሸነፈች? ያ ግርማ ሞገስ ያለው የአሜሪካ ሰራዊት በቪየትናም ገብቶ ለምን ተፍረከረከ? በቪየትናም ለምን ተዋርዶ አሜሪካን ያክል ሀያል ሀገር አጓረደ? መልሱ አንድ ነው። የሽምቅ ውጊያ ባህሪ ስላልገባት። አሜሪካኖች ሰው ይቆጥሩ ነበር። ዛሬ 500 ቪየትናሞችን ገደልን እያሉ ሪፖርት ያደርጉ ነበር። ልክ እንደኛው የኮሙኒኬሽን ሚኒስተሮች እንደማለት ነው። ግን ቪየትናሞች የሚዋጉት ለማሸነፍ ሳይሆን ላለመሸነፍ ነበር። ሄንሪ ኪሲንጀር የተባለ ሰው ሽምቅ ተዋጊ በህይወት ከቆየ ወይም ካልተሸነፈ አሸናፊ ነው፣ መደበኛ ጦር ደግሞ ካላሸነፈ ተሸናፊ ነው ሲል ይደመጣል። ፋኖ አዲስ አበባን መቆጣጠር አይጠበቅበትም። ፋኖ በጎጃም፣ በጎንደር፣ በወሎና በሸዋ ጫካዎች ውስጥ መትረፍ ብቻ መንግስትን ያሸንፈዋል። ምክንያቱም መንግስት በየቀኑ በሚሊዮን የሚቆጠር ዶላር ለጦርነት ያወጣል። ኢኮኖሚው ይደቃል። የፖለቲካ ተቀባይነቱ ይሞታል። የጀነራሉ አዲስ ስትራቴጂ ይህንን የጊዜ ጉዳይ እንዴት ሊቀለብሰው ይችላል? መልሱ ዜሮ ነው። አሁን ወሳኙ ጥያቄ ያለው እዚሁ ላይ ነው። መንግስት ወደ ጸረ ሽምቅ ሲገባ የትኛውን ሞዴል ሊከተል ነው? 2 ምርጫዎች ይኖሩታል። የመጀመሪያው ምርጫ የስሪላንክ ሞዴል ተብሎ የሚታወቀው ምርጫ ነው። ሚሊሻ ይሰጠዋል። እዛ ጋር ሆኖ መስተዳድሩ እየተዋጋ አካባቢውን ህዝቡ መምራት አለበት። አሁን ሞርተር ይዞ ድሽቃ ይዞ የሚመጣ ጠላት ወዳለበት እኛ እንሄዳለን። እሱ ደግሞ ክላስና የቃታ ብረት ይዞ የሚመጣውን ልክ እሱ ክላሽ ይዞ መመከት መቻል ይኖርበታል። የመንግስትና የህዝብ ግልጋሎት ሰጪ ተቋማቶች በፍጥነት ስራ መጀመር መቻል አለባቸው።
ትርጓሜው ስሪላንካ ታሜል ታይገር የተባለ አማጻን ያጠፋችበት በድርድር አይደለም የሚሳይ ነው። ውሃውን አሳውንም አብሮ በመጨፍለቅ ነው። ዓለም አቀፍ ሕጉ ጣሱ ንጹሃንን ጨፍጭፎ ምድሪቷንም ደም አጠጧት። 4 ኪሎ ያሉት ሰዎች ይህንን ለማድረግ የልብ ልብ አላቸውን? ዓለም አቀፍ ማህበረሰብ ውስጥ ዝም ይላቸዋልን? ደግሞ የኢትዮጵያ ሕዝብ እርስ በርሱ ተሳስሮ እንደ ስሪላንካ ጭካኔ ያስተናግዳልን? ይህ እሳት ላይ ቤንዚን ማርከፍከፍ ነው የሚሆነው። ሁለተኛው ምርጫ የኮሎምቢያ ሞዴል ተብሎ የሚታወቀው ሞዴል ነው። ይህ ሞዴል ስምምነትን የሚያስቀድም ሞዴል ነው። የኮሎምቢያ መንግስት ከኤፍኤአርሲ ታጣቂዎች ጋር ለ50 ዓመታት ተዋጋ፣ 50 ዓመት ሙሉ። በመጨረሻ ግን ያሸነፈው ጀነራሉ ወይም ታንኩ ሳይሆን ያሸነፈው ፖለቲካዊ ድርድሩ ነው። በእርግጥ ጀነራል መሐመድ የጸረ ሽምቅ ውጊያ መጀመሩን ባበሰሩበት መድረክ ስለ ሰላም፣ ስለ ይቅርታ፣ ስለ ፖለቲካዊ ነጥቦች በጠቅላላ አውርተዋል። ያወሩት ስለ ቴክኖሎጂ፣ ስለ መረጃ፣ ስለ አዲስ ታክቲክ ጭምር ነው። ይህ ደግሞ የሚያሳየው መንግስት አሁንም ከስተቱ እንዳልተማርና በኃይል ጨፈልቃለሁ የሚለውን ትዕቢት አሁንም እንዳልተወገደለት ነው። ጀነራሉ ስለ ቴክኖሎጂ ሲያወሩ ተሰምተዋል። ድሮን ላለፉት ዓመታት ሲዘንብ ነበር፣ ለውጥ አላመጣም። እንዲያውም በጸረ ሽምቅ ውጊያ ድሮን ጠላትን ከማጥፋት ይልቅ ጠላትን የማበራከት እድሉ ሰፊ ነው ይላሉ ወታደራዊ ሳይንስ አዋቂያን። ለምን የተባለ እንደሆነ አንድ ድሮን ተተኩሶ 10 ታጣቂዎችን ሊገድል ይችላል። ግን አብሮ 2 ንጹሃን ገበሬዎችን ከገደለ የነዛ ገበሬዎች ቤተሰብ በሙሉ ወደ ታጣቂነት ይቀየራል። በዚህ ሂሳብ ስሌት መሰረት መንግስት 1 ሲቀነስ 5 ይጨመርበታል እንደማለት ነው። ሌላው ደግሞ ኢኮኖሚ ነው። ጸረ ሽምቅ ውጊያ ርካሽ አይደለም። ብዙ ወታደራዊ በየመንደሩ ማሰማራት የሚጠይቅ የውጊያ ስልት ነው። የስለላ በጀት ይጠይቃል። የሀገሪቱ ኢኮኖሚ ኮራሱ በሽምቅ ውጊያ ውስጥ ነው ያለው። የውጭ ምንዛሬ የለም። የኑሮ ውድነቱ ሰማይ ነክቷል። ታዲያ ይህንን የተራዘመ አድካሚና ውስብስብ ጦርነት የሚሸከም ትከሻ ኢትዮጵያ ከየት ታመጣለች የሚለው ትልቁ ጥያቄ ነው። ጀነራል መሐመድ ተሰማ ጸረ ሽምቅ ውጊያ ጀምረናል ሲሉ ለኔ የሚሰማኝ ነገር ቢኖር በመደበኛ መንገድ መሞከርን አልቻልንም፣ አሁን ደግሞ በሌላ መንገድ ልንሞክረው የሚል ተስፋ መቁረጥ ድምጽ ነው። በዓለም አቀፍ ታሪክ እንደታየው የህዝብ ድጋፍ ያለውን ታጣቂ በወታደራዊ ኃይል ብቻ ያሸነፈ መንግስት የለም። ወይ ደግሞ ስሪላንካ የዘር ማጥፋት መፈጸም አለብህ፣ ያ ደግሞ ፍርድና ታሪክ ያመጣብሃል፣ ወይ እንደ ኮሎምቢያ መደራደር ብቸኛው መፍትሄ ነው። ከዚያ ውጭ ታክቲክ ቀየርኩ፣ ስልጠና ቀየርኩ ማለት በበሰበሰ ቁስል ላይ ፕላስተር የመቀየር ያክል ነው። ቁስሉ ከውስጥ ነው፣ መድኃኒቱ ፖለቲካዊ ብቻ ነው። እኛ ግን እንጠይቃለን፣ ይህ አዲስ የጀነራሎች ቁማል ስንት የድሃ ልጅ በላይ ይሆን? ስንት እናት ያስለቅስ ይሆን? ለአሁኑ በዚህ አበቃን። ቸር ያቆየን።